የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የተለያዩ ሀገር ዜጎች ወደ አሜሪካ የሚያደርጉትን ጉዞ በተመለከተ 3 አይነት ደረጃ አውጥቶላቸዋል። በዚሁ መሰረት በከለር ተለይተዋል። የመጀመሪያው ሬድ ነው፣ ቀይ። የሚከተሉት ሀገራት ሙሉ በሙሉ እገዳ የተጣለባቸው ናቸው። ከነዚህ ሀገር የሚመጡ ዜጎች እገዳ ተጥሎባቸዋል ወደ አሜሪካ እንዳይገቡ። እነዚህም አፍጋኒስታን፣ ቡታን፣ ኩባ፣ ኢራን፣ ሊቢያ፣ ሰሜን ኮሪያ፣ ሶማሊያ፣ ሱዳን፣ ሶሪያ፣ ቬኔዙዌላ እና የመን። እነዚህ ወደ 11 ሀገራት ሙሉ በሙሉ እገዳ የተጣለባቸው ናቸው። በሁለተኛ የተዘረዘሩት ደግሞ በኦሬንጅ ከለር በብርቱካናማ ቀለም የተቀመጡ ናቸው። እነዚህ በከፊል እገዳ የተጣለባቸው ናቸው። እነዚህ ሀገራትም ቤላሩስ፣ ኤርትራ፣ ሄይቲ፣ ላኦስ፣ ማይናማር፣ ፓኪስታን፣ ራሽያ፣ ሴራሊዮን፣ ደቡብ ሱዳን እና ቱርክሜኒስታንን። እነዚህ ወደ 10 የሚሆኑ ሀገራት ደግሞ የብርቱካናማ ከለር በከፊል እገዳ ተጥሎባቸዋል ከነዚህ ሀገር የሚመጡ ዜጎች። በሶስተኛ ደረጃ ያሉት ደግሞ የሎ ቢጫ ናቸው። እነዚህ 60 ቀናት ተሰጥቷቸዋል። አንዳንድ መስተካከል ያለባቸው ከጸጥታ ጋር የተያያዙና የመሳሰሉትን ማስተካከል ያለባቸው ሀገራት ናቸው ከነዚህ ሀገር የሚመጡ ዜጎች። እነዚህ ሀገራትም አንጎላ፣ አንቲጓ፣ ቤኒን፣ ቡርኪና ፋሶ፣ ካምቦዲያ፣ ካሜሮን፣ ኬፕ ቨርድ፣ ቻድ፣ ሪፐብሊክ ኦፍ ኮንጎ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ዶሚኒካ፣ ኢኳቶሪያል ጊኒ፣ ጋምቢያ፣ ላይቤሪያ፣ ማላዊ፣ ማሊ፣ ሞሪታኒያ፣ ሴንት ኪትስ ኤንድ ኔቪስ፣ ሴንት ሉቺያ፣ ሳኦ ቶሜ ኤንድ ፕሪንሲፔ፣ ቫኑአቱ እና ዚምባብዌ። እነዚህ ሀገራት ደግሞ የሶስተኛ የቢጫ ከለር የተሰጣቸው ነው እና 60 ቀናት አላቸው። ማስተካከል ያለባቸውን ነገሮች ሀገራት ካላስተካከሉ ቀጣይ እርምጃ እንደሚወሰድ ነው የተገለጸው። ይህ በድራፍት ደረጃ ያለ ነው። አንዳንድ መረጃዎች 41 ሀገራት ይላሉ፣ አንዳንዶች ደግሞ 43 ያደርሱታል። ስለዚህ የዶናልድ ትራምፕ አስተዳደር 11 ሀገራትን ሙሉ በሙሉ በመከልከል ወደ 10 የሚጠጉትን ደግሞ ኤርትራንም ጨምሮ በከፊል በተለይ የኦሬንጁ ተማሪዎችን፣ ቱሪስቶችና አንዳንድ ስደተኞችን የሚመለከት ነው በከፊል እገዳ የሚጣልበት። ስለዚህ ወደ 43 ሀገራት ከዚያ የሚመጡ ዜጎች ጉዟቸው ሊሰናከል ይችላል ማለት ነው። በአዲሱ የትራምፕ አስተዳደር ድራፍት ፕሮፖዛል ነው ይሄ። እንግዲህ የሚጸድቅ ከሆነ እነዚህ 43 ሀገራት ጉዳት ሊደርስባቸው ይችላል ማለት ነው ከጉዞ ጋር በተያያዘ።